እኔ የምፈልገው ቲጂ ነው። ቲጂ የት አለች? ቲጂ የምትባል ሴትዮ ለዛ አይደለም። ሁለተኛ በውስጥ እንዲዋሩ ነው እንጂ እንዳይመጡ በቪዲዮ አሸብርጋ ያኔ አሸብር ነው ይበቃቸዋል። እንግዲህ ለሷም ጥሩ አይደለም። እናንተ ስልክ ታወቃችሁ፣ ስለሷም ጥሩ አይደለም። አይውጡ ታወዲያ ነው። ምን ተቀብታ እንደው ስልካቸውን አላቅኔ እና የቤት ኪራይ ልትችልያቸዋለሽ ወይ ጤፍ ትገዚላቸዋለሽ ወይ ነው ማለት ነው። ባንዚን ትሞልላቸዋላችሁ ወይ? ለእሷ ጥሩ አይደለም። አንድ ነገር እንዳትሆን ነው። ንዴት ላይ ብዙ ነገር ይመጣል። ያስወርዳል እኮ ታውቂያለሽ። ምን ነው ዛራት አንቺ እንኳን ሸበካ የለም ነው አንቺ እርጉዝ ሆነሽ ያስወርድሽ እኮ እንደው ኮሜንት ግን እያነበባችሁ ነው ወይ ይላል ኮሜንቱ። እውነት ነው። እንደዚህ አይነት ቪዲዮዎች እውነት ነው። አዎ ትክክል ነው። እንዴ አስተሳሰቡ ውስጥ ያስቡት። ምን አይነት አስተሳሰብ ቢኖረው ነው እንደዚህ የሚያደርገው? ምስኪን የፋ ደነገጠ። ቢስሚላ ኤፍሬም ደነገጠ። እኔ በነገራችን ላይ ሀዩ ትናንትና እኔ ቲክቶክ ላይም አልመጣሁም አልተናገርኩም፣ ምንም አላልኩም። ግን ውስጤ በጣም ተናዶ ነበረ። ማርያም የምሬ ነው፣ እግዚአብሔር ምስክሬን የምሬ ነው። ግን ዛሬ እውነቱን ሲያቅ በቃ ዝም ያኔ እኮ ሁሉም ነገር እኮ በስተት ስለሆነ ነው እንጂ የፋ በጣም ነው የሚወዳት፣ በጣም ነው የሚያስብላት፣ ብዙ ነገር ሆኖላታል። ባንዴ ደግሞ እንትን አይባል ዛሬ ተዋረደ። አፋለኝ ብሎ ጮማ አፍ እያወራ ነበርና ዛሬ ተዋረደ እሱ ራሱ። ታዲያ እኮ የስህተት ነው ዛራ። ይሄ በውስጣቸው ባልና ሚስት ምናቸው በውስጥ የሚጨረስ ነገር አደባባይ ላይ እንደው ትንሿም ትልቋም ነገር እየወጣች ለነሱም እኮ በጣም ይደብራል። ወላሂ እኔ አውቃለሁ ብሎ እኮ ነው አፉን ሞልቶ ለብ ሲል የተዋረደውን ነው እንጂ ኤፋ የሚባለው። እኔማ በጣም ነበር ያስጠላኝ። እንኳንም አዋረደችው የኛ ጀግና፣ የኛ ነብር። ሁሌ እንደተዋረዱ፣ ሁሌ እንዳፈሩ። እሷ አንደኛ በቃ ቅድም አንድ ነገር ልንገራቸው። አንድ ሰው ማለት ነው በንግግሩ ከበለጠኝ ያንን ሰው ነው ተከትዬ መሄድ አለብኝ። ሁሌ ኖ ኖ ኖ ኖ ያልሽ እድሜ ልክሽን የበታች ስትሆኝ አያስጠላ? አዎ እኮ ትላንትና እሱም ተስቶ ስለተናገረ ያው እሷም ደፍራ ተናገረችው እኮ። አሁን እንዴትም ላይ ስለሆነ ነው መሰል ተናግረዋለች። አሁን ዛሬ ምን እንዴት ያስፈልገዋል? ቀስ ብሎ ተረጋግቶ እሺ ከምትባል ግሬስ አምስቀው ምንም ያስቅ ነገር አለ? አያስቅም። ደግሞ ትስቃለህ። ይሄ የሚያስቅ ነገር አለ እዚህ ጋር? ኖ አንዳንድ ሰዎች እኮ ጭንቅላታቸው የታመሙ ኦዲየንሶች ኤፍሬም ደነገጠ እኮ። ኤፍሬም ቆሌውን የተገፈፈው ዛሬ። በስመ አብ ወወልድ ወመንፈስ ቅዱስ። ደስ ነው ያለኝ በጣም ልቤ ነው። ሰላም እንዴት ናችሁ? ሰላም ነው። ሰላማችሁ ይብዛ። አልሐምዱሊላህ። እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው ወይ? አሜን። እግዚአብሔር ይመስገን። አልተኛሽም እስካሁን? ተነሳው ምን ሰዓቱን ያውቃል መሰለኝ። እንቅልፌ ተነስቼ አይቼ ነው የመጣሁት እኮ። እንደው ስንት ሰዓት ነው የምተኛው? ገና እኮ ነው ሰዓት። እኛ ጋር ነግቷል፣ እየነጋ ነውና። የት ነው? ለዛ ነው ውጭ ሀገር። ለነገሩ የኛ ማታ የእናንተ ቀን ነው ለካ።
እየነጋጋ ነው። አልነጋም ግን እየነጋጋ ነው። እኛ ጋር እኮ 11 ገና ከምሽቱ 11 ሰዓት ነው ገና። ይተኛ ምን ያደርጋል? ይኸው እየተኛ ነው። ምንድን ነው ነግሮሻል አይደለ እንዴ? ትናንትና ነግሮሻል እኮ። አይ ነው ወይ ሳሎን ውጪ እንዳትረብሽው ብዬ ነው ማሬ። ብርድ ገብቷል እኛ ጋር እናቴ። ይሙቀኝ እንጂ ከጎን ሆኜ አይ ነው አውቃለሁ። ዳትስ ፋይ ደም ወሪ አባውት ይሙቅሽ፣ ግን ብላንኬት ወይም ለብሰሽ ወፍራም ነገር ብርድ ልብስ ለብሰሽ ካርጎ ልላክልሽ እንዴ? እኔ ጋር ብርድ ልብስ አለ እንዴ? እኛ ጋር ዊንተር ስለሆነ እዛው አገዛውም እንዴ ደግሞ ለብርድ ልብስ እሱን እንዳትረብሽው እኮ ነው ማሬ። ለሱ ሴፍቲ መሆን በጣም ነው የማመሰግነው። እሱ ያውቃል ምን አለ እንደምወዳቸውና ያውቃል። ትቶኛል ስለሆነ እኮ ነው፣ ለሌላ ነገር እኮ አይደለም። በጣም ናይስ ትቶኛል። እሱን ሁለት ዓመት ሊሆናት ነው ብሎ እኮ ነግሮሻል። ከነሱ ጋር ነው ሊሆናት ነው ባለቤትሽ ነው? አዎ ያውቃል ማለት ነው። የምዝ ወዲንስ እንዲሆንሽ በሱ ስልክም ሳይቀር ነው። ነገራችን ላይ ሀዩ ወይ ከዱባይ አሰርተን የመጣ ነው ቲሸርት ነበረ እዚህ ማለት ነው። እና ቪዲዮ አያለሁኝ እዚህ ካምፓስ ከገባው ጀምሮ አያለሁኝ ቪዲዮ እና ጓደኞቼ በጣም ብዙ ጊዜ ያዩኛል። ምንድን ነው የምትከታተዩ ምናምን ነገር ሲሉኝ መጥቼ አጠገቤ ጋር ቁጭ አድርግቼ ያሳየኋቸውና በጣም ነው የምወዳቸው አለችኝ። 2 ልጆች አሉና በጣም ነው የሚወዷቸው ምናምን ነገርና ባገኛቸው ብለው የሚጓጉት ነገር አለና ከዛ እኔ ብቻ አይደለሁም ማለት ነው አልኩኝ። ማርያምን የምሬ ነው። በጣም በቃ በጉጉት ነው የምጠብቋቸው እስከሚለቁ ድረስ ማለት ነው። አይተሻል አይደለም? የድንግል ማርያም ልጅ አንዷ ከናዝሬት ባሏ ጥሏት ሄዶ አራስ ናት፣ ገና ወልዳለች። ወላሂ ከናዝሬት ገብታ ሩታዬን በጣም ነው የምወዳት ብላ ትላንትና መሲ አይተሻል? ሄጄ ባየኋት እንደው ዛሬ ደግሞ ፒያናት ማናት ዛሬ ከአዲስ አበባ ገብታ ከዚህም በፊት ገብታለች። አሁንም ድጋሚ ገብታ ቀመር ነው ያለችው። ቀመር እኔ ሩታዬን የሚወዱት ሁላ ስማቸውን አረሳም። ውስጤ ነው በደንብ ያዣቸው በደንብ ይዛቸዋለች። ያቺ ደግሞ ብዙ ናቸው። አንዲት ደግሞ ማናት? አንዲትም እንደዚህ እያለ ነበር። አንዴ የሰምቼ ብዙ ናቸው እውነት። በጣም ከመውደዳቸው የተነሳ እኔ ፈጣሪ ብሎ ከካምፓስ ከዚህ ጨርሰን ስንወጣ ከምርቃታችን በኋላ ስንወጣ ችግር የለም እንደምንም ብዬ ለማገናኘት እሞክራለሁ አልኳቸው። በጣም ነው ደስ ያላቸው። ማርያምን እየመሬ ነው እግዚአብሔርን እና ቲሸርታቸውን ለብሼ ክላስ ውስጥ ቁጭ ብዬ ማለት ነው። በጣም ብዙ ሰው በትኩረት ነበር ሲያየኝ የነበረው። ማን ናቸው ምንድን ናቸው ምናምን ነገር ሲሉኝ ዩቲዩበር ናቸው። ቲክቶክ እንኳን ብዙም እንኳን አይጠቀምም ሲጀመር፣ ግን ዩቲዩበር ናቸው። ነገር ግን የኔ ፋሚሊዎች ናቸው፣ ቤተሰቦች ናቸው አልኳቸው። በጣም ተገርሞ ማለት ነው። በጣም ሲያዩ ነበር ክላስ ውስጥ ለብሼው ገብቼ። ወይኔ ድንግል ማርያም በእናትሽ እንትን ካምፓስ ካለሽ ሩታዬ 200,000 እንድትገባ እስቲ ላይክ አስደርጊያቸው። ሰብስክራይብ። አረ ችግር የለም አያሳስብም። በ6 ቀን 7 እንኳን አልገባ ብላለች። አረ እንደምንም ብለን ገፍተር እናረጋታለን። ምን ሆነሽ? በቅርቡ 200 እናከብራለን። ድንግል ማርያም ልጅ እንትና ማለት ነው። አዱንያም ታውቂያታለሽ? በአላህ ማን? አዱንያ የት ናት ያለችው? እዚህ ዱዓ የምታረግ ስገባ ዱዓ የምታረግ። አዎ ያለ ማለት ነገር የምትለው አይደለች? ባለፈው እንደውም ዱዓ አድርጋልሻለች ላንቺ ራሱ። እናትሽ ሞተች ስትባል የድንግል ማርያም ልጅ እናቷ ሞተች ሲባል በጣም ነው ዱዓ ያደረገችልሽ። እናቷ ሞተች? አዎ ሞተች። እማዬ ያው ያሳደገችኝ እናት ያው እማዬ ማለት አመሻችሁ። አይ ቲንክ አያቱ ነገሬ ናት። እኔ አያቴ ብዬ መጥራት አልፈልግም። ለዛ ነው እኔ እናቴ ምላት። ለዛ ነው
አይ ለሰዎች ግልጽ እንዲሆን ነው። እኔ እኮ አልሰማሁም ብዙ ምን የገስት ላይ ያሳደገችኝ እኔ ማያቴ ናት ያሳደገችኝ። እናቴን አላውቅም እና ልጅ እያለሁ እሷ ናት ያሳደገችኝ። እኔ የእሷን ጠረን ነው የማውቀው፣ የእሷን ነው የማውቀው። በቃ እኔ እናቴ ናት። በቃ እሷ እንደ ሁላችንም አያቶቻችንን ነው የምንወደው። አያት ነው ያሳደገን። እኔ እውነት አዩ ብታምኝም ባታምኝም እማዬን እና የእናቴን እናት አያቴ ማለት ነው ማራቅ ነው የሚመስለኝ። ማራቅ ማለት ነው። ኧረ እኔ እናቴን አላውቅም ከነጭራሹም። እኔ እናቴን በጣም ነው የምወዳት። ዛሬ እናቴ ናት በቃ ለኔ ማማ። እኔ እናቴ ናት። ቤክዬ ሰላም ነሽ? ምን ነው ገብተሽ ዝም አልሽ? ወሬ እያወራችሁ እንዴት ሰላም ናችሁ እያለች ነበረ እኮ። ሰላም ነው። ናይስ ቱ ሲ ዩ ሃው አር ዩ? I'm good. ደህና ናችሁ? You wake up, you sleep, I think you pray for Fajr, right? Now. What's Fajr? እንከባበራ በእንግሊዘኛ ታውሩ በአማርኛ አውሩ ምንድን ነው? ቤክዬና እኔ አልጋ ላይ ነን። ቤኪ and I wake